በጌታ የተወደዳችሁ ወንድሞችና እህቶች ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ የአህዌንሲ መንፈሳዊ ትምህርትና የስብከት አገልግሎት በአሁኑ ጊዜ የክርስትና እምነት መሰረታዊ ትምህርቶችን በተለያዩ ርዕሶች በተከታታይ የሚያስተላልፈውን ለሁሉ እንዲደርስ ፎሎ፣ ላይክ፣ ሼር በማድረግ መጀመራችሁን እንዳትረሱ እያልኩኝ በባለፈው ትምህርታችን በቤተ ክርስቲያን ስለ ሕግና ጸጋ ትምህርት በሚለው ዋና ርዕሳችን ስር በክፍል 1 በሙሴ አማካኝነት ለእስራኤል ሕዝብ የተሰጠ ሕግ አይተን ነበር። ዛሬ ደግሞ በክፍል 2 የብሉይ ኪዳን ወደ አዲስ ኪዳን የመሸጋገሪያ ሂደት በሚል ሐሳብ እንማማራለን። ብሉይ ኪዳን ወደ አዲሱ ኪዳን ሊሸጋገር የሆነውን ሂደት እንመለከት። በክፍል 1 ካየነው በእግዚአብሔርና በእስራኤል መካከል የተደረገው ስምምነት ምንድን ነው? በእግዚአብሔርና በእስራኤል በሁለቱ ስምምነት የእግዚአብሔር ድርሻ ምንድን ነው? የእስራኤል ማህበር ድርሻው ምንድን ነው የሚለውን ማየቱ ተገቢ ነው። ከዚህ ጋር ተያይዞ የሕጉን ቃል ያፈረሰው ወገን ቢኖር እርሱን የሚያገኘው ቅጣት ወይም የእርግማን ቃሎች በሕጉ የተቀመጡትስ ምንድን ናቸው የሚለውን በምናይበት ጊዜ እግዚአብሔርን የቀድሞውን ኪዳን ትቶ ለሁለተኛው ኪዳን ያነሳሳበትን ምክንያት በትክክል መረዳት እንችላለን። ስለሆነም በሕጉ የተቀመጡትን ቃሎች በክፍል 1 አይተናል። የእግዚአብሔር ድርሻ በስፋት ከተጠቀሱት መካከል ዋኖችን ለማንሳት አንደኛ፣ ለአባቶቻቸው ለአብርሃም ለይስሐቅና ለያዕቆብ አስቀድሞ የማለላቸውን ከነዓንን ምድር ለእስራኤል ሕዝብ ማውረስ። ሁለተኛ፣ በርስት አገራቸው በከነዓን ከጠላቶቻቸው መጠበቅ። ሶስተኛ፣ አምላካቸውና ንጉሳቸው ሆኖ በርስት አገራቸው በከነዓን ማስተዳደር። አራተኛ፣ በምድራዊ በረከቶች በአገራቸው አትረፍርፎ መባረክ ነበር። የእስራኤል ድርሻ ደግሞ አንደኛ፣ ከእግዚአብሔር በቀር ሌላ አምላክን አለማምለክ፣ በላይ በሰማይ ቢሆን በታች በምድር ከምድርም በታች በውሃ ካሉት ፍጥረታት የማናቸውንም ምስል አምላክ ነው ብሎ አለማምለክ፣ አለመስገድ። ሁለተኛ፣ ገና ከፍጥረቱ ጀምሮ ሰው በእግዚአብሔር አምሳል የተፈጠረው የእግዚአብሔርን ባህሪ ሊገልጽ መልካም ስራን ለመስራት በመሆኑ ባልንጀራን ማለትም ጉርብትና የሚኖረውን እስራኤላዊ እንደ ራሱ አድርጎ መውደድ፣ በሕጉ የተቀመጡትን መልካም ስራዎች፣ ይህም እግዚአብሔርን ስለማክበር ስለመታዘዝና ስለማምለክ የተቀደሰ የእግዚአብሔር ሕዝብ እርስ በርሱ እንዴት መኖር እንደሚገባቸው የተሰጣቸውን ማህበራዊ ሕጎችን መተግበር ነበር። እስራኤል በኪዳኑ ሰነድ ተጽፎ ያሉትን ቃሎች ያልጠበቀና ያላደረገ ቢሆን በዘዳግም ምዕራፍ 28 ከቁጥር 15 ጀምሮ የተዘረዘሩት የእርግማን ቃሎች ይደርሳቸዋል። ከነዚያ መካከል ከተሰጣቸው ርስት አገራቸው ይነቅላቸዋል፣ ከምድር ዳር እስከ ዳሯ ድረስ በአሕዛብ መካከል ይበተናሉ፣ ለጠላቶቻቸው ለአሕዛብ መንግስታት ራሳቸውን ይሸጣሉ፣ ይገዛሉ የሚሉት የእርግማን ቃሎች ተቀምጧል። እግዚአብሔር የራሱን ድርሻ ሳያሸራርፍና ሳያጎድል ለእስራኤል አደረገላቸው። ለአብርሃምና ለይስሐቅ ለያዕቆብ ለዘሮቻቸውም የከነዓን ምድር ርስት ሆና ዘሮቻቸው በዚያ እንደሚቀጥሉ በገባላቸው ቃል መሰረት በዘዳግም 7 ቁጥር 1 ሰባቱ የአሕዛብ ወገን የተባሉትን ኬጣውያንን፣ ገርጌሳውያንን፣ አሞራውያንን፣ ከነዓናውያንን፣ ፈሪዛውያንን፣ ኤዊያውያንን፣ ኢያቡሳውያንን ሰባቱ ሕዝቦች ኢያሱ ምዕራፍ 12 ቁጥር 8 እስከ 24 የተዘረዘሩትን አሕዛብ በንዑስ ተከፋፍለው 31 ነገሥታትንና ሕዝቦቻቸውን በእስራኤል ፊት ተናዳፊ ተርብ በመስደድ በረዶ ናዳም በማውረድ እግዚአብሔር ብቻውን ተዋግቶላቸው አጠፋቸው። ምድራቸውንም ከነዓን ለእስራኤል ርስት እንድትሆን ሰጣቸው። በዚያ ምድር እስራኤል የካህናት መንግሥት በመሆን እግዚአብሔር ደግሞ የእስራኤል አምላካቸውና ንጉሳቸው ሊሆን አስታውቆ ነበር። እግዚአብሔር በቀደመው ዕውቀቱ በእስራኤል ነገሥታት እንደሚነሱ አውቆ የተናገረ ቢሆንም በእስራኤል ንጉሳቸው ሊሆን አስታውቆ ነበር። በአንደኛ ሳሙኤል ምዕራፍ 8 ቁጥር 7 እስራኤል ሳሙኤልን እንደ አሕዛብ ንጉሥ አንግስልን ባሉት ጊዜ እግዚአብሔር ደግሞ በእነርሱ ላይ እንዳልነግስ እነን እንጂ አንተን አልናቁህምና የሚሉህን አድርግላቸው ያለውን ስንመለከት ለእስራኤል አምላካቸውና ንጉሳቸው ሊሆን ወዶ እንደነበረ የንጉሥ
ንግስና የአምላክን ድርሻ በታማኝነት እየተወጣ እንደነበረም ያሳያል። ነገር ግን እስራኤል ስምምነት የገቡበትን የቃል ኪዳን ሰነድ ቃሉ ተጽፎ ዘውትር እየተነበበላቸው በየበዓላቱ በየሰንበቱ እየተነበበላቸው እንዲሁም እንዳይረሱ በቤታቸው በር በእጃቸውና በግንባራቸው በጽሑፍ በማድረግ ለብሰው የሚዞሩ ቢሆንም እስራኤል ሕጉን ከተቀበሉበት ማግስት ጀምረው ፈጣሪ የሆነውን በሲና ተራራ በመገለጡ ክብር ያስደመማቸውን እግዚአብሔርን ትተው በፍጥረታት ምሳሌ የተቀረጹትን አማልክት ያመልኩ ነበር። እግዚአብሔር በመሆኑ ዘውትር ተመለሱ እያለ ይናገራቸውና ይታገሳቸው እንደነበረ እንመለከታለን። እስራኤል ዕውቀት የላቸውም እንዳይባል እግዚአብሔር ፍጥረታትን ማን እንደፈጠረ ለምን እንደተፈጠሩ የፍጥረታት ታሪክ በሙሉ ሙሴን በሲና ተራራ ባቆየበት ጊዜ በዘፍጥረት መጽሐፍ የነበረውን በተለይም የፍጥረታትን ታሪክ በዘጸአት በዘሌዋውያን በዘኍልቍ የምናያቸውን ታሪኮችን በሙሉ አሳይቶና አስረድቶት እስራኤልን እንዲያስተምር ባደረገው መሰረት እስራኤል አውቀውታል። ነገር ግን እግዚአብሔርን ትተው የተፈጠሩ ፍጡር የሆኑትን የፍጥረታት ምሳሌ የተቀረጹ ጣዖታትን አመለኩ። የእስራኤል የመጀመሪያ ንጉሥ ሳኦል በሐሳቡና በሰራው ሥራ ከንግስናው የተናቀ ቢሆንም ዳዊት በእስራኤል ላይ በመንገስ ቀጥሎም ልጁ ሰሎሞን በ12ቱ የእስራኤል ነገድ ላይ ንጉሥ ሆነው 12ቱን የእስራኤል ነገድ እንደ አንድ አገር እንደ አንድ ሕዝብ የመሩ ሲሆን ከሰሎሞን በኋላ አንዱ የእስራኤል መንግስት ለሁለት ተከፍሎ 10ሩን ነገድ የያዘው የእስራኤል መንግስት በመባል 2 ነገድ የያዘው ደቡቡ ደግሞ ይሁዳ አገር ተብሎ የየራሳቸውን ነገስታት እያነገሱ 10ሩን ነገድ የያዘው የእስራኤል መንግስት ለረጅም ዓመታት ጣዖታትን በማምለክ እንደ አሕዛብ ልማድ ከለመለመው ዛፍ በታች እያጠኑ በፈቃዳቸውም ሕጉን ሻሩ። በሁለተኛ ነገሥት ምዕራፍ 17 እንደተጻፈው የሰሜኑ መንግስት እስራኤል ሁለተኛ አገር እንዳይሆን ንጉስም እንዳይኖራቸው በማድረግ በአሕዛብ መካከል አስማረካቸው፣ በተናቸው። ቤተ መቅደሱ ባለበት በደቡቡ በይሁዳ መንግስት የነበሩ እስራኤል ደግሞ ወንድሞቻቸውን የሰሜኑን መንግስት ልማድ በመከተል በፈቃዳቸው ወደው ቃል ኪዳኑን ሻሩ። በሁለተኛ ዜና ምዕራፍ 28 እና ምዕራፍ 33 እንደምናየው ንጉሱ አካዝ በኢየሩሳሌም ቤተ መቅደስ የነበሩ ዕቃዎችን ሰባብረው የእግዚአብሔርን ቤት ደጆችንም በመቆለፍ ርስታቸው እግዚአብሔር የሆነላቸውን ካህናትንና ሌዋውያንን መተዳደሪያ ፍለጋ ወደ እርሻቸው በትኖ የአሕዛብ ነገስታት የሚያመልኩትን ጣዖታት አምልኮ በማስፋፋት ለአማልክቶቻቸው በየተራራው መስገጃዎችን በማዘጋጀት ሕዝቡም ደግሞ ያንን ልማድ እንዲከተሉ በትእዛዝ በማድረግ እስራኤልን አሳተ። ንጉሡ ምናሴ ደግሞ አስማተኛ፣ ሟርተኛ፣ መተተኛ በመሆን ሕዝቡንም ይህንን ልማድ በማስተማር ጠንቋዮችና መተተኞች፣ ሞራ ገላጮች ሆኑ። በዚህ ከእግዚአብሔር ጋር የገቡበትን የብሉይ ኪዳንን ቃሎች አፈረሱ፣ በፈቃዳቸው ሻሩ። እግዚአብሔር ለቁጣ የዘገየ ታጋሽና ምሕረቱ የበዛ አምላክ ስለነበር ነቢያትን እያስነሳ ተመለሱ ይላቸው ነበር። እንዲሁም ለእስራኤል በኢየሩሳሌም የነበረው የእግዚአብሔር መቅደስ ትምክህታቸው ነበረ። ስራቸው ግን ጣዖትን ማምለክ ቢሆንም በየበዓላት በሰንበታት ወደ ቤተ መቅደስ መምጣትን አያቋርጡም ነበር። ትንቢተ ኢሳይያስ ምዕራፍ 1 ከቁጥር 10 ጀምሮ እስከ 17 ያለውን ስናነብ የመስዋዕታችሁ ብዛት ለእኔ ምን ይጠቅመኛል? የሚቃጠለውን መስዋዕታችሁን የአውራ በግ መስዋዕታችሁና የፍሪዳውን ስብ ጠግቤአለሁ። የበረና የበግ ጠቦት የአውራ ፍየልም ደም ደስ አያሰኙኝም። በእኔ ፊት ልትታዩ ብትመጡ ይህንን የመቅደስን አደባባይ መርገጣችሁን ከእጃችሁ የሚሻ ማን ነው? ምናምንተውን ቁርባናችሁን ጨምራችሁ አታምጡ። ዕጣን በእኔ ዘንድ አስጸያፊ ነው። መባቻችሁንና ሰንበታችሁን በጉባኤ መሰብሰባችሁን አልወድም። በደልንም የተቀደሰውንም ጉባኤ አልታገስም። መባቻችሁንና በዓላችሁንም ነፍሰ ጠልታለች። ሸሂም ሆነውብኛል፣ ልታገሳቸውም ደክሜአለሁ እስክል ድረስ በነቢዩ ኢሳይያስ ይናገር ነበረ። እንደዚሁም በተለያዩ ጊዜ ነቢያትን በማስነሳት ተመለሱ ይላቸው እንደነበረ
እንመለከታለን። ነገር ግን ለእግዚአብሔር ጀርባ ልባቸውን ለጣዖቶቻቸውና ለክፉ ተግባር ሰጥተው እንደነበረ እንመለከታለን። በተለይም በኋለኞቹ ነገሥታት ዘመን እስራኤል ከእኔ ሌላ አምላክ አይሁንልህ፣ አታምልካቸውም፣ ማንኛውንም የተቀረጸ ምስል ላንተ አታድርግ የሚለውን የቃል ኪዳን ስምምነት አፍርሰውና ሽረው ለሰማይ ንግሥት እያጠኑ የመጠጥ ቁርባንንም እያፈሰሱ በዓል ለሚባል እንግዳ አማልክትን እያመለኩ ነቢያትም በበዓል ስም ትንቢት እየተናገሩ ነገር ግን በአፋቸው የእግዚአብሔር መቅደስ ይህ ነው እያሉ ትምክህታቸውን በመቅደሱና በቤተ መቅደስ በሚያቀርቡበት የመስዋዕት ሥርዓት እንዲሁም ሥርዓትና ልማዳዊ የበዓል አከባበራቸውን ትምክህት ያደርጉ ነበረ። ነቢዩ ኤርምያስ ምዕራፍ 7 ከቁጥር 1 እስከ 4 በኢየሩሳሌም ቤተ መቅደስ በር ቆሞ ለሚገቡት ሁሉ የእግዚአብሔር መቅደስ ይህ ነው እያላችሁ በሐሰት ቃል አትታመኑ በማለት ከስራቸውና ከጣዖት አምልኳቸው እንዲመለሱ ቢነግራቸውም በየአደባባዩ ጣዖታትን ከማምለክ በበዓል ስም ትንቢት የሚናገሩትን ሐሰተኛ ነቢያትን ከመስማት አልተመለሱም፣ እምቢ አሉ። ትንቢተ ኤርምያስ ምዕራፍ 23 ከቁጥር 1 እስከ 11 እንደተጻፈው በየዕለቱ ከማለዳ ጀምሮ እግዚአብሔር በባሪያው ኤርምያስ በኩል በማወጅ ለ23 ዓመታት ያህል ቢናገራቸውም ጣዖታትን ማምለክ አልተውም ነበር። በቁጥር 9 እንደተመለከተው እግዚአብሔር ባሪያዬን የባቢሎን ንጉሥ ናቡከደነፆርን አመጣለሁ፣ እርሱ ሁሉን ያጠፋል፣ ምድሪቱንም ባድማ ያደርጋታል በማለት በባቢሎን ለ70 ዓመታት ምርኮኛ ሆኖ ለባቢሎን ንጉሥ እንደሚገዙ ተናገራቸው። እስራኤልን ለመቅጣት ናቡከደነፆርን በትር አድርጎ የተጠቀመበት ሰው በመሆኑ የባቢሎን ንጉሥ ናቡከደነፆርን ባሪያዬ ሲል እንመለከታለን። እስራኤል ከእኔ ሌላ አምላክ አይሁንልህ፣ ማናቸውም የተቀረጸ ምስል ለአንተ አታድርግ የሚለውን የኪዳን ስምምነት አፍርሰውና ሽረው እንግዳ አማልክትን በማምለካቸው እግዚአብሔርም እነርሱ በኪዳኔ አልጸኑምና እኔም ቸል ብያለሁ በማለት ትንቢተ ኤርምያስ ምዕራፍ 31 ከቁጥር 31 እስከ 34 እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የሚገባበት ወራት ይመጣል፣ ከግብፅ አገር አወጣቸው ዘንድ ልጆቻቸውም በያዝሁት ቀን ከአባቶቻቸው ጋር እንደገባሁት ያለ ቃል ኪዳን አይደለም በማለት ስለ አዲሱ ቃል ኪዳን ስናገር ሕግም በልቦናቸው አኖራለሁ፣ በልባቸውም እጽፋለሁ። ሰው ባልንጀራውን እያንዳንዱም ሰው ወንድሙን እግዚአብሔርን ይወቅ ብሎ አያስተምረው። ከታናሹ ጀምሮ እስከ ታላቁ ድረስ ያውቁኛል። በደላቸውን እምራቸዋለሁና ኃጢአታቸውንም ከእንግዲህ ወዲህ አላስብም አለ። እንግዲህ ከዚያ ጊዜ ጀምሮ ለአዲሱ ኪዳን ከድንጋይ ጽላት በልብ ወደ ተጻፈው ወደ አዲሱ ኪዳን ደረጃ በደረጃ እየተሸጋገረ የመጣው የእስራኤል ሕዝብ ትምክህታቸው ቀደም ሲል እንዳየነው በትንቢተ ኤርምያስ ምዕራፍ 7 ቁጥር 4 ቤተ መቅደሱ ነበር። ከግብፅ እንደወጡ አባቶቻቸው ከእግዚአብሔር ጋር ቃል ኪዳን በመግባታቸው በምድረ በዳ ማደሪያውን ድንኳንና የመሥዋዕቱን ሥርዓቶች ሰጣቸው። ወደ ርስት አገራቸው በገቡ ጊዜ ደግሞ ከከተማዎች ሁሉ በመረጣት በኢየሩሳሌም ንጉሡ ሰለሞን በሠራው ቤተ መቅደስ ስሙን በማኖር ሕዝቤ ወደዚህ ቤት እጁን ዘርግቶ ቢጸልይ ሰማይ ሆኜ ይሰማለሁ ባለበት በዚህ በእግዚአብሔር ቤተ መቅደስ ልዩ ትምክህት ነበራቸው። በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 እንደተገለጸው በሰው እጅ የተሰራውን ሕንጻ ትቶ እግዚአብሔር በእጁ ራሱ የሰራውን ሰው ማደሪያ በማድረግ በሰው ውስጥ ለማደር ስለወሰነ በትንቢተ ኤርምያስ ምዕራፍ 52 የተመለከተውን ቤተ መቅደስ ባሪያዬ ባለው በናቡከደነፆር ሲያቃጥለውና ሲያወድመው በውስጡ የሚኖረውን ታቦት በታቦቱ ውስጥ የሚኖሩ እስራኤል የሻሩና ችላ ያሉትን በድንጋይ ጽላት የተጻፉትን ሕግጋት ሁለቱን የድንጋይ ጽላቶች በሙሉ የባቢሎን ንጉሥ ናቡከደነፆር አቃጥለው። ከዚያ ወዲህ ታቦት ቢሆን ለሙሴ የተሰጡ የድንጋይ ጽላቶች በአዲሱ ኪዳን በልብ የሚጻፈው የመንፈስ ሕግ እስኪመጣ ድረስ መታሰቢያው እንዳይኖር አቃጥሎ አጠፋው። ምክንያቱም ሕጉ በአዲሱ ኪዳን በሰው ልብ ሊጻፍ በመታሰቡ ሽግግር አድርጎታል
አድርጎታልና ሕዝቡ ለ70 ዓመታት ለምርኮ ወደ ባቢሎን ተነዶ። እንዲሁም የእስራኤል ሌላኛው ትምክህት ቤተ መቅደሱ በሚቀርበው የመሥዋዕቱ ሥርዓት ነበረና በትንቢተ ኤርምያስ ምዕራፍ 29 ከቁጥር 10 እስከ 13 በዚህ ክፍል እንደተገለጸው ወደ ባቢሎን ሄዳችሁ ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ፣ ትሹኛላችሁ፣ በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ፣ ከመካከላችሁ ይገኛለሁ በማለት የሕዝቡን ልብ ከሥርዓታዊ አምልኮ ከመሥዋዕቱ ዓይኖቻቸውን አንስተው በቦታ በሁኔታ የማይወሰን እግዚአብሔርን እንዲመለከቱ በቡድን ቢሆን በየግላቸው ከእግዚአብሔር ጋር እንዲተዋወቁ ይህም ወደ አዲሱ ኪዳን ደረጃ በደረጃ የሚያመጣ ካሉበት ከመሥዋዕቱ ትምክህት የሚያወርድ በፍጹም ልብ በውስጣዊ ማንነት ከእግዚአብሔር ጋር መቆራኘትን ሂደት የሚያሳይ ነበር። በምርኮ አገር የተነሳው ነቢይ ሕዝቅኤል በምዕራፍ 11 ቁጥር 16 እስከ 20 እኔ ወደ አሕዛብ አርቄያቸዋለሁ፣ በምርኮ አገር በእነዚያ ትንሽ መቅደስ ይሆናቸዋለሁ በል። ሕዝቅኤልን እንዳለው ደግሞም በትእዛዜ ይሄዱ ዘንድ ፍርድንም ያደርጉ ዘንድ በውስጣቸው አዲስ መንፈስ እሰጣቸዋለሁ፣ ከሥጋቸው ውስጥ የድንጋይን ልብ አወጣለሁ እንዳለው በምርኮ አገር ትንሽ መቅደስ ሆነው 10 አይሁዳዊ አባወራ ባለበት ምኩራብ እያቋቋሙ በዚያም ሕግንና ነቢያትን ማለትም የሙሴን ሕግና የነቢያትን ትንቢቶች የነቢያትን መጻሕፍትን በማንበብ በጸሎት በመትጋት ለቃሉና ለጸሎት የሚዘጋጁበት ይህም በአዲስ ኪዳን በማቴዎስ ወንጌል ምዕራፍ 18 ቁጥር 20 2 ወይም 3 በስሜ በሚሰባሰቡበት በዚያ በመካከላቸው ይሆናለሁ ወደሚለው እውነተኛ አምልኮ ደረጃ በደረጃ የሚያሸጋግር ሆኖ እናየዋለን። በምርኮ አገር ከተወለዱት መካከል በሙሴ ሕግ ፈጣን ጸሐፊ የተባለው ዕዝራን ጨምሮ በግል ሕይወቱ በጾምና በጸሎት የሚተጋ ነህምያን፣ አስቴርን፣ ሌሎችንም ብዙዎችን ጀግና ልጆች እግዚአብሔር በምርኮ አገር መውለዱን ማየት እንችላለን። በዚያ ዘመን በእግዚአብሔር ዘንድ በመለኮቱ አሰራር የብሉይ ኪዳን ወደ አዲስ ኪዳን ሽግግር ስለተደረገ በአዲስ ኪዳን ሊሆን ያለውን እግዚአብሔር አጽንቶ ይናገር እንደነበረ እንመለከታለን። ሕዝቅኤል በምዕራፍ 36 ከቁጥር 25 እና 26 ንጹሕ ውሃ እረጭባቸዋለሁ፣ ከርኩሰታቸውና ከጣዖቶቻቸው አጠራቸዋለሁ፣ አዲስ ልብ ይሰጣቸዋለሁ፣ የድንጋይን ልብ ከሥጋቸው አወጣለሁ፣ አዲስ መንፈስ በውስጣቸው አኖራለሁ፣ በትእዛዝም አስከዳቸዋለሁ፣ ፍርድንም ትጠብቃላችሁ ታደርጉትማላችሁ በማለት ዛሬ በአዲስ ኪዳን የሆነውን ይህም በክርስቶስ ደም ታጥበው ከኃጢአታቸው የነጹትን መንፈስ ቅዱስ ወደ እውነት ሁሉ በመምራት ይህም በሚገባቸውና በሚረዱበት መንገድ ሁሉ እውነቱንና ቃሉን በማስረዳት የሚቀድሳቸውን በትእዛዙም መንፈስ ቅዱስ በማጽናናት ሲደክሙም በደከሙበት ነገር በማገዝ በመንገዱ የሚያስከዳቸውን ይናገር ነበር። በነህምያ ምዕራፍ 8 ስናይ ከምርኮ የተመለሰው የእግዚአብሔር ጉባኤ የሕጉ ቃሎች በተነበቡ ጊዜ የሕጉን ቃሎች ሰምተው ልባቸው በመቃጠል እንባ እያፈሰሱ ታላቅ ለቅሶ በሆነ ጊዜ አገልጋዮች እጅግ ተቸግረው ዛሬ ለእግዚአብሔር የተቀደሰ ቀን ነው አታልቅሱ ቢሉም ሕዝቡ ራሳቸውን መቆጣጠርና መግታት እስከማይችሉ ድረስ ማልቀሳቸው በምርኮ አገር ትንሹ መቅደስ የተባለው የምኩራብ አገልግሎት ከቤተ መቅደሱና ከአምልኮ ሥርዓታቸው ዓይኖቻቸውን አንስተው የብሉይ ኪዳን መጻሕፍት ሕጉንና የነቢያትን ትንቢቶች የግጥምና የቅኔ መዝሙራትንም በጥልቀት በጸሎት ሕይወት በማንበባቸው እንዴት ወደ ሕያው አምላክ ዘወር እንዳደረጋቸው በጊዜው የነበረው ተሐድሶ ያሳየናል። ቀደም ሲል እንደተጠቀሰው እግዚአብሔር ባሪያዬ በማለት የጠራው የአሕዛብ ንጉሥ ዓለምን ሁሉ እንዲገዛ ያስነሳው የነገሥታት ንጉሥ የነበረው ናቡከደነጾር በትንቢተ ዳንኤል ከምዕራፍ 2 እስከ ምዕራፍ 4 ባለው ስናይ ይህ የአሕዛብ ንጉሥ ምንም እግዚአብሔርን ባያውቅና ስለ እግዚአብሔር ብዙ ባይገባውም እግዚአብሔር በሕልም እየተገለጠለት በራእይም እነ ሲድራቅ፣ ሚሳቅ፣ አብደናጎ በእሳት በተጣሉበት የአማልክ ልጅ መሳይ መሲሁ ክርስቶስን እየተመለከተ በተለይም በምዕራፍ 2 ስናይ እጅ ሳይነካው ከተራራ የተፈነቀለው ድንጋይ የአሕዛብ ነገሥታትን ምሳሌ ንጉሡ ናቡከደነጾር ያያቸውን ምስሎች በአንድ ፈጭቶና አድቅቆ ብቻውን ዓለሙን የሚሞላ የጌቶች ጌታ የነገሥታት ንጉሥ እስከ መሲሁ መንግሥት ድረስ የተመለከተ መሆኑን እናያለን። በዚህ ሁሉ ብሉይ ኪዳን ወደ አዲሱ ኪዳን ሊሸጋገር የሆነውን ሂደት ይህም እስራኤል የራሷ አገርና መንግሥት ሳይኖራት በባቢሎን፣ በፋርስ፣
በግሪክ እና በሮም መንግስታት ስር በቀኝ ግዛት እያለፈችና እየኖረች በአዲስ ኪዳን ምድራዊ የእስራኤል መንግስት የሚመስርታት ሳይሆን ሰማያዊና መንፈሳዊ መንግስት የሚመስርታት መሲሁ ክርስቶስ ድረስ ያለውን በሙሉ እግዚአብሔር ንጉሡ ናቡከደነጾርን አሳይቶት እና ነቢዩ ዳንኤል ወደፊት ሊሆን ያለውን ስተረጉምለት እናያለን። በዚያ ዘመን ወደ ባቢሎን ከመማረካቸው በፊት የተናገረውን የነቢዩ ኤርምያስን ትንቢት ምዕራፍ 22 ከቁጥር 24 እስከ 30 በእስራኤል ምድር ለይሁዳ ንጉሥ ለኢዮአቄም ልጅ ኢኮንያንን በይሁዳ በዳዊት ዙፋን የሚቀመጥ ከእንግዲህ ቀጣይ ዘር የለምና ኢኮንያንን መካን በሉት በማለት ሕዝበ እስራኤል የራሱ መንግስትና ከዳዊት ዘር የሆነ ንጉሥ ሳይኖረው ለረጅም ዘመናት የመንከራተት ጊዜ እንደሚያገኛቸው ቀደም ሲል እንደተጠቀሰው እስራኤል ለባቢሎን መንግስት፣ ለፋርስ መንግስት፣ ለግሪክ መንግስት እና ለሮም መንግስት ቅኝ ግዛት በመሆን በምታልፍበት እና የአብርሃም ልጅ የዳዊት ልጅ በዳዊት ዙፋን የሚቀመጥ መሲሁ ክርስቶስ ኢየሱስ እስኪመጣ ድረስ ኤርምያስ እንደተናገረው የኢዮአቄም ልጅ ኢኮንያንን ቀጥሎ የሚነግስ ልጅ ሳይኖር እንደ ኤርምያስ ቃል መካን ሆኖ ቀረ። እጅግ የሚገርመው በማቴዎስ ወንጌል ምዕራፍ 1 ቁጥር 10 እንደተገለጸው እስራኤል ከባቢሎን ምርኮ ከ70 ዓመት በኋላ ሲመለሱ ኢኮንያንን መካን በሉት እንዳለው እንደ ነቢዩ ኤርምያስ ትንቢት የኢኮንያን የልጅ ልጅ የሆነው ዘሩባቤል የእስራኤል አለቃ ሆነ እንጂ የእስራኤል ንጉሥ አልነበረም። ይህንን ዕዝራ ምዕራፍ 5 ማየት እንችላለን። ምክንያቱም እስራኤል ገና የራሷ አገርና መንግስት የላትምና። እዚህ ላይ ልብ ልንል የሚገባን በዘጸአት ምዕራፍ 19 ቁጥር 6 እስከ 8 እና ምዕራፍ 24 ከቁጥር 1 እስከ 8 ያለውን ስንመለከት ከግብፅ የወጣው የእስራኤል ሕዝብ ከእግዚአብሔር ጋር ቃል ኪዳን የገባው እግዚአብሔር በሚሰጣቸው በከነዓን ምድር የካህናት መንግስት ሆነው ለሌላው የዓለም ሕዝብ ሁሉ ሰማያዊቷን የእግዚአብሔር መንግስት ሰንደቅ እያውለበለቡ በሰማይና በምድር ከምድርም በታች በውሆች ያሉትን ፍጥረታት ሁሉ የፈጠረው እግዚአብሔር ወይም ያህዌ ነው ብለው እንዲመሰክሩ በዜማ በቅኔ ቢሆን በማንኛውም መንገድ ይህንን እንዲገልጡ በዘፍጥረት የተዘረዘሩትን የፍጥረታት አፈጣጠር ሥርዓት ሁሉ ሳይቀር ሙሴን በሲና ተራራው ቆይታ አሳይቶትና ነግሮት በሙሴ በኩል አስረድቷቸው ለአብርሃምና ለይስሐቅ ለያዕቆብም የማልላቸውን ምድር ከነዓን ርስት አድርጎ ሰጣቸው። ነገር ግን የፍጥረታት ፈጣሪ ብለው ለአሕዛብ መመስከርና የእግዚአብሔርን ኃይል መግለጽ ሲገባቸው ቃል ኪዳኑን ረሱ፣ ሻሩትም። ለፀሐይ፣ ለጨረቃ፣ ለከዋክብት፣ ለሰማይ ንግሥት እያሉ ለተፈጠሩ ፍጥረታት ሲሰግዱ ሲያመልኩና ሲያጥኑ ይታያሉ። እስራኤል ይህንን ሲያደርግ አስቀድመን እንደተመለከትነው እግዚአብሔርም የብሉይ ኪዳንን ቃል ኪዳን ችላ አለ። በዘዳግም ምዕራፍ 28 ቁጥር 15 ጀምሮ እንደተቀመጠው የሕጉ ቃል ሕዝቡንም ከምድራቸው ነቅሎ በአሕዛብ ውስጥ በተናቸው። ማደሪያውንም መቅደስ፣ የኡሪምና የቱሚም የንግግር ሥርዓት፣ ታቦቱንና በውስጡ ያሉትን 10ቱ ቃላት የተጻፈባቸውን ጽላቶች ያንን ሁሉ ለሚያጠፋው ናቡከደነጾርን አዞት አጠፋው። ነገር ግን በዘፍጥረት ምዕራፍ 22 ቁጥር 18 አብርሃምን የምድር አሕዛብ ሁሉ በዘርህ ይባረካሉ ብሎ በማይሻር ቃል ኪዳንና በቁጥር 26 በማይለወጥ መሐላ እንዳረጋገጠለት የአብርሃም ዘር እስራኤልን ፈጽሞ ሳያጠፋ ለአሕዛብ መንግስታት በተገዙበት ዘመናት ማለትም በባቢሎን መንግስት በኋላም በፋርስ መንግስት እንዲሁም ስለ ፋርስ ንጉሥ ቂሮስ በኢሳይያስ ምዕራፍ 44 ቁጥር 28 እና ምዕራፍ 45 ከቁጥር 1 እስከ 4 አስቀድሞ በትንቢት እንደተነገረው በዕዝራ 1 የፋርስ መንግስት ባቢሎንን አሸንፎ ዓለምን ሲገዛ የቂሮስን መንፈስ አነሳስቶ የእስራኤል ሕዝብ ልቡ የተነሳሳው ወደ አገሩ እንዲመለስና በባቢሎን ንጉሥ ተዘርፎ ወደ ባቢሎን የሄዱትን የእግዚአብሔርን ቤት ዕቃዎች ይዘው እንዲሄዱ በፈቀደው መሠረት ፈቃደኛ የሆኑት ሕዝብ የተመለሱ ቢሆንም በፋርስ መንግስት ቅኝ ግዛት ሆነው በኋላም በግሪክ መንግስት ቀጥሎም በሮም መንግስት ቅኝ ግዛት በነበሩበት ዘመናት ሁሉ የአብርሃምን መሐላ ጠብቆ በሉቃስ ወንጌል ምዕራፍ 2 ቁጥር 26 ጀምሮ እንደተገለጸው እንደ መልአኩ ገብርኤል ቃል በአባቱ በዳዊት ዙፋን የእስራኤል ነገሥታት መጨረሻ ከኢኮንያን ቀጥሎ መካን ሆኖ በቆየበት በዳዊት ዙፋን የሚቀመጥ በያዕቆብም ቤት ለዘላለም የሚነግስ የጌቶች ጌታ የነገሥታት ንጉሥ የሆነው የእግዚአብሔር ልጅ ስሙ ኢየሱስ የተባለው የአይሁድ ሕዝብ በሮም ቅኝ ግዛት እያሉ በሮም ቄሳር አውግስጦስ ዘመነ
መንግሥት ኢየሱስ ክርስቶስ በሥጋ በቤተልሔም በበረት ተወለደ። እስከዚያ ድረስ አብርሃምን አሕዛብ በዘርህ ይባረካሉ ስላለው ለአብርሃም ስለገባው ቃል ኪዳንና መሐላ ዘሩ ክርስቶስ ከአይሁድ ሊመጣ ግድ ነውና የእስራኤልን ቅሬታ ጠብቆ የሰማያዊቷን እግዚአብሔርን መንግሥት ውክልናና የተስፋውን ቃል እየጠበቁ ሳሉ የእግዚአብሔር ልጅ አምላክ የሆነው ኢየሱስ ክርስቶስ ሰማያዊቷን የእግዚአብሔርን መንግሥት ይዞና ንጉሷ ሆኖ በአብርሃም ተስፋ አይሁድንና አሕዛብን በማዋሃድ አንድ አድርጎ እንደ አሮጌው ኪዳን ምድራዊ ርስት አገርና መንግሥት ሊሰጥ ሳይሆን ተስፋው ሰማያዊ አገር፣ ርስቱም ሰማያዊ፣ በረከቱም ሰማያዊ በረከት ሊያደርግ የእንስሳ መሥዋዕትን ሊያስቀር ለዓለም ኃጢአት ሞቶ በደሙ የማይሻር ዘላለማዊ ኪዳን ሊያደርግ እግዚአብሔር መንግሥትና ሥርዓቷን ከሰማይ ይዞ ወደ ምድር በሥጋ ተገልጦ መጣ። አሕዛብንና አይሁድን በአንድነት አዋህዶ በገላትያ ምዕራፍ 3 ቁጥር 29 እንደተጻፈው አንድ አዲሱ እስራኤል በክርስቶስ የአብርሃምን ዘር መሰረተ። በብሉይ ኪዳን ለእስራኤል ማኅበር የተሰጠውን የሰማያዊቷን የእግዚአብሔር መንግሥት ሰንደቅ በምድር በአሕዛብ መካከል በማውለብለብ ስለ እግዚአብሔር የመመስከር ሌሎችን የመለወጥ ውክልና ለአዲሱ እስራኤል ማኅበር ለቤተ ክርስቲያን ወይም ለክርስቲያኖች ሰጠ። እንግዲህ እግዚአብሔር የእስራኤል ከቀድሞ አባቶቻቸው ጋር ከገባው አሮጌው ኪዳን ወደ አዲሱ ኪዳን የመሸጋገሩን ሂደት በተመለከተ እግዚአብሔር የቀድሞውን የብሉይ ኪዳን ቸል እንድልና ሊመጣ ባለው አዲስ ኪዳን ላይ ትኩረቱን ያደረገበትን ምክንያት እስካሁን ከተመለከትነው ለመገንዘብ ችለናል። ይህንን ደግሞ በሮሜ ምዕራፍ 3 ቁጥር 20 የሕግ ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው የሚለው ቃል የሰው ሕግን መጠበቅ ያለመቻል ማንነት በእግዚአብሔር የተረጋገጠና ሰውን ወደ እግዚአብሔር የሚያቀርብ አዲስ መንገድ ከእግዚአብሔር ከራሱ የሚጠበቅ መሆኑን ያረጋግጥልናል። የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእግዚአብሔር ፊት አይጸድቅም ያለበት ምክንያት ለምንድን ነው የሚለውን ስንመለከት በሮሜ ምዕራፍ 7 ቁጥር 21 እስከ 23 እንዲህ ሲል ያሳየናል። እንግዲህ መልካምን አደርግ ዘንድ ሲወድ በእኔ ክፉ እንዲያድርብኝ ሕግን አያለሁ። በቁጥር 23 ደግሞ ነገር ግን በብልቶቼ ከአእምሮዬ ሕግ ጋር የሚዋጋውንና በብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ ሕግ አያለሁ በማለት በሰው በብልቶቹ ወይም በማንነቱ የሚሰራው ኃጢአት ሰውየውን በጉልበት እስረኛ በማድረግ በሰውየው በብልቶቹ ውስጥ ያለውን ልዩ ሕግ የሚያመለክት ነው። ይህ ሰው ሳይወድ በግዱ በጉልበት ሰውየውን እስረኛ የሚያደርግ የኃጢአት ኃይል በሰው የመኖሩን ምስጢር መዝሙረ ዳዊት በቅንፍ 51 ቁጥር 5 ስናገር እነሆ በአመፃ ተጸነስሁ እናትም በኃጢአት ወለደችኝ በማለት ሰው ከመወለዱ ጀምሮ ኃጢአት በማንነቱ ውስጥ መኖሩን ያሳያል። በተጨማሪም በሮሜ ምዕራፍ 5 ቁጥር 12 ቁጥር 14 እና ቁጥር 19 በአንዱ በአዳም መተላለፍ ኃጢአት በዘሩ ሁሉ ማንነት መግባቱን ያስረዳናል። ይህ የሆነው አዳም ኃጢአት በሰራ ጊዜ ከአዳም ጀምሮ በዘሩ ሁሉ በመወለድ እየተወራረሰ ስለሚመጣው ኃጢአት ነው። እንግዲህ እስራኤል ከዚህ የተነሳ ነው የሚናገሩትን የሕግን ቃሎች በደስታ ሰምተውና ተቀብለው እናደርጋለን ባሉ ጊዜ ጻድቅ የሆነው ሕግ ለኮነኔ የሆነባቸው በዚህ ያለመቻል ምክንያት ነው። እንግዲህ በሕግ መፍትሄ ያልተገኘላቸውን ሁሉ እግዚአብሔር በራሱ ቸርነት መፍትሄ አስገኝቶላቸዋል። ይህንን በክፍል 3 በቤተ ክርስቲያን ስለ ጸጋ ትምህርት በሚለው እንመለከታለን።